ይከበረው የነብያችን የንስፈ ሻዕባን መውሊድ እንኳን በሰላም መጣችሁ አርሂቡ ላለው فمن ذا الذي ينصركم من بعده እንኳን ለ119ኛው ያልከሶ መውሊድ ባህል ሁላችንም አባይ ቦገሬት አጀጄን አጀጄ ሙላው የተቸገሩትን ጭምር መርዳትን ካልከሴ መማር አለብን። የተራበን መቀለብን ካልከሴ መማር አለብን። ቁርአን መቅራትን ከነሱ መማር አለብን። ያልከስዬ የመውሊድ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። በወገሬት አጀጁ قل هو من عند أنفسكم إن الله على كل شيء قدير صدق الله العظيم الله أكبر ይከበረው የነብያችን የንስፈ ሻዕባን መውሊድ እንኳን በሰላም መጣችሁ አርሂቡ ላለው الله أكبر ይህ የሼኽ አልከሲይ ቦታ ሼኽ አልከሲይ የዛሬ 127 ዓመት ይህን አልከሶን ሲመሰርቱ ከጎቤ ከሚባል ስፍራ ዒልም ከሚያስቀሩበት ከነበረው ቁርአንን ከሚያስተምሩበት ከነበረው የዲን እስላም ትምህርትን ከሚያስተላልፉበት ከነበረው ጎቤ እዚሁ ስልጤ ዞን ውስጥ ላንፍሮ ወረዳ ጎቤ አካባቢ ላይ እዛ ዒልም ያስቀሩ ከነበሩበት ቦታ ወደዚህ ወደ አልከሶ የመጡት የዛሬ 127 ዓመት ነው። የዛሬ 127 ዓመት ጀምሮ እዛ ጎቤ ላይ ዒልም የማስተማር ሂደት ቁርአንን የማስተማር በመቶ የሚቆጠሩ ደረሳዎችን እስከ 400 የሚደርሱ ደረሳዎችን እያስተማሩ ነበረ ጎቤ ላይ። አልከሶንም ከመሰረቱ በኋላ ላለፉት 127 ዓመታት ዒልሙን እዚህ ቦታ ላይ ለአንድም ቀን ሳይቋረጥ ቁርአን ለአንድም ቀን ሳይቋረጥ ዒልም መቅራት ዒልምን ማስቀራት ለአንድም ቀን ሳይቋረጥ ላለፉት 127 ዓመታት እስካሁን እስካለንበት ጊዜ ድረስ ደርሷል። እንደቀጠለ እስካሁን ድረስ ሊኖር ችሏል። በዚህ ጊዜ ውስጥ ብዙ ዑለማዎችን ከዚህ ቦታ ላይ ብዙ የዲን ምሁራንን የዲን ዕልምን ብቻ ሳይሆን ስነ ምግባርን አዳብን ጭምር እየተማሩ በመሻይኾች መንገድ በመሻይኾች አዳብ በዲን እስላም አዳብ በዲን እስላም ዲሲፕሊን እየታነጹ ብዙ ዑለማዎች ፈርተው በተለያየ አካባቢ እነሱ ደግሞ ብዙ ዑለማዎችን አስተምረው አፍርተው እስካሁን ድረስ በተለያየ አካባቢ ዲንን እያስፋፉ ቀጥለዋል። እስካሁን ባለው ጊዜ ላለፉት 127 ዓመታት ዒልምን ከማስተላለፍ ባሻገር የዲን እስላም ዕውቀት ሁሉም ጋር እንዲደርስ ከማድረግ ባሻገር ህዝቡን አሰባስበው ዲን እስላምን የሚያስተምሩበትን መንገድ አስበው አመቻችተው የነብያችን ሰለላሁ ዐለይሂ ወሰለም አላህ እሳቸውን ስለሰጠን እኛን ደግሞ የእሳቸው ኡመት ስላረገን ብለው ይህን የንስፈ ሻዕባንን መውሊድ ለአላህ ለሹክር ለነብያችን ውልደት ሰለላሁ ዐለይሂ ወሰለም እሳቸው የኛ ነብይ ስለሆኑ እኛ ደግሞ የእሳቸው ኡመት ስለሆነ አላህ እሳቸውን ስለሰጠን ብለው ይህን መውሊድ ለእሳቸው መወለድ ፈረህ ብለው ለእሳቸው መወለድ ደስታ ብለው ለአላህ ሹክር በዚህ ዕለት ለአላህ ተሰባስበን ሹክር እንድናቀርብ አላህን እንድናመሰግንበት ብለው ይህንን መውሊድ መስርተውልናል። አላሁ አክበር። በዚህ መውሊድ እንግዲህ ይህ መውሊድ ከ1899 እስከ 119ኛው የመውሊድ በዓል እስከ ዛሬው የመውሊድ በዓል ድረስ ለአንድም ጊዜ ሳይቋረጥ ላለፉት 119 ዓመታት እየተከበረ
ቀጥሏል። الله أكبر. ይህ መውሊድ በመውሊዱ በጣም ብዙ ስራ እየሰሩበት ኖረዋል። እጅግ በጣም ብዙ ስራዎችን መውሊዱ ላይ ለነብያችን ሹክር እሳቸውን ሰለላሁ ዐለይሂ ወሰለም እሳቸውን አላህ ስለሰጠን ለአላህ ሹክር ለማድረስ መሆኑ እንደተጠበቀ ሆኖ በዚህ መውሊድ ውስጥ ብዙ ስራዎችን ሰርተዋል። ማህበረሰቡን ስለ ዲኑ እንዲማር በማድረግ በመሰባሰብ ማህበራዊ አንድነቱን እንዲያጠናክር በማድረግ ስለ ልማት ስለ ስራ ምክሮችን በማስተላለፍ ዲናዊ ሃይማኖታዊ ምክሮችን በማስተላለፍ በመውሊዱ በዓል ላይ ሰው የራሱን የላቡን እንዲበላ ሰርቶ እንዲለወጥ አካባቢውን ቀይሮ ራሱን ቀይሮ አካባቢውን ቀይሮ ብሎም ሀገሩን እንዲቀይር ስለ ልማት ስለ ስራ እየተነገረበት ተምሯል። ከዚያም ባሻገር የተለያዩ ስራዎችን የሀገርን ሰላም ስለመጠበቅ የአካባቢን ሰላም ብሎም የሀገርን ሰላም ስለመጠበቅ ላለፉት 119 ዓመታት የተለያዩ ምክሮች ለማህበረሰቡ እጅግ ጠቃሚ የሆኑ ከዲን ምክሮች ባሻገር የተለያዩ ምክሮች እየተላለፉበት ኖረዋል። الله أكبر. መሻይኾቻችን ህዝቡ ሼኽ አልከስይም ህዝቡ በተለይም የስልጤ ዞን ህዝብ ሌሎችም የአካባቢው ህዝቦች በሙሉ በስልጤ ዙሪያ ያሉ ህዝቦችም በሙሉ በመውሊዱ ስለሚሳተፉ በተለይም የስልጤ ዞን ህዝብ በዲን አልእስላም ጸንቶ እንዲቀጥል ዲኑን እንዲጠብቅ በዲኑ ጠንካራ እንዲሆን ትልቅ የላቅ አስተዋጽኦ አበርክተዋል። الله أكبر. በመውሊድ በዓል ምክንያት ህዝቡ በሚሰባሰብበት ጊዜ ስለ ሃይማኖቱ ስለ ዲን አልእስላም አውቆ ይሄዳል። ያንን የያዘውን ዕውቀት እዚህ ላልተገኙ ቤተሰቦቹ ያስተላልፋል። በዚህ መልኩ በመድሆች በመንዙማዎች በሰላዋቶች ህዝቡ የነብዩ ፍቅር ሰለላሁ ዐለይሂ ወሰለም ልብ ውስጥ እንዲገባ አድርገዋል። ከሳቸው ፍቅርም የዲን አልእስላም ፍቅር ልብ ውስጥ እንዲገባ ዲኑን እንዲያቅ አድርገዋል። ስለዚህ ይህ መውሊድ እንደ ቅድም እንዳልነው በመውሊድነት ብቻ ሳይሆን ብዙ ስራዎች እየተሰራበት የመጣ ነው። ብዙ አይነት ጥቅሞችን እየሰጠ የመጣ ነው ለማህበረሰቡ። ይህ ህዝብ እስካሁን ድረስ በአንዳንድ አካባቢዎች እንደተከሰተው የራሱን ዲን ጠብቆ እንዲቆይ ትልቁ አስተዋጽኦ የመሻይኾችና የዑለማዎች ነው። የመሻይኾች የዑለማዎች ሚና እንዲህ ተነግሮ የሚያልቅ አይደለም። እኛ አሁን ሙስሊም ሆነን ለመገኘታችን በዲን አልእስላም ለመገኘታችን ትልቁ መሰረት እኛ እዚህ ሙስሊም ሆነን እዚህ የተገኘ ነው እዚህ የተሰባሰብነው እነሱ በጣሉልን መሰረት ላይ ሆነን ነው። الله أكبر. አላሁ አክበር። እና ኢንሻአላህ ህዝቡ አሁንም እነሱም ላለፉት 119 ዓመታት ሲያስተላልፉት እንደነበረው አሁንም የሀገራችንን ሰላም በመጠበቅ በስራ በልማት ብርቱ በመሆን መስራት መለወጥ መሻሻል አካባቢን መቀየር ብሎም ሀገርን መቀየር ለሁሉም ነገር አስፈላጊ ነው። መስጂዶቹንም ስንሰራና ስናገኝ አቅም ሲኖረን ነው። ትምህርት ቤትም ምንሰራው እንደዛ ነው። መድረሳዎቹንም ምንሰራው ሰርተን አቅም ሲኖረን ነው። ስለዚህ የዱንያንም ከስብ መከሰብ አንዱ የዲናችን ትዕዛዝ ነው። የነብያችን ሰለላሁ ዐለይሂ ወሰለም አንዱ መመሪያም ነው። ለአኺራችንም እጅግ በጣም አላህን ፈርተን ተዋደን ተግባብተን በአንድነት ለአኺራችንም አላህን በመፍራት አላህ ያዘዘንን መታዘዝ ከከለከለን የመከልከልም ግዴታ አለብን። ሁሌም አንድነታችንን መጠበቅ አለብን። ሁሌም
የልማት ሰው መሆን አለብን። ዲናችንን መጠበቅ አለብን። ስለ ዲናችንም በደንብ ማወቅ አለብን። የነዚህን የመሻይኮችን ስራ ደግሞ የዑለማዎችን የለፉበትን መንገድ የለፉበትን ዲን በደንብ መጠበቅ እኛም የነሱን አርአያ ተከትለን እነሱን ተክተን በደንብ ምንሰራ መሆን አለብን። ሁላችንም መስነፍ የለብንም። በዲናችንም በዱንያችንም በሁሉም ስራ ላይ ጠንካራ ሆነን መገኘት አለብን። እነሱ አሰባስበውናል፣ እኛም እነሱን አርአያ ተከትለን ዲናችንን የምናስፋፋበት፣ ዲናችንን የምናሳውቅበት፣ ሀገራችንን የምናለማበት ያንን መንገዳቸውን ተከትለን ወደፊትም በዚሁ ጥንካሬ መቀጠል አለብን። አላሁ አክበር። ከዚህ በመቀጠል የስልጤ ዞን የባህልና ቱሪዝም ቢሮ ኃላፊ ዶክተር ይርዳው ናስር መልእክት ያስተላልፋሉ። በዛው የክልሉን ባህል ቱሪዝም ቢሮ ምክትል ኃላፊ ይጋብዙልናል። በእኔ በኩል ጨርሻለሁ። ሀገራችንን ሰላም አላህ ያርግልን። አሜን። አሰላሙ አለይኩም። እንኳን ለ119ኛው ያልከሶ መውሊድ ባህል ሁላችንም አበይ ቦገሬት አጄጄን አጄጄ ምላው የተከበሩ ያልከሴ ሀሪማ ከሊፋ ሰይድ ሸነስረዲን ሰይድ እሽራቅ፣ የተከበሩ ማመን ኑር ሳኒ የክልሉ ባህልና ቱሪዝም የቱሪዝም ዘርፍ ኃላፊ፣ የተከበሩ አብዱልባር ሻፊ የክልሉ ባህልና ቱሪዝም ምክትል ኃላፊና የቢሮ ኃላፊው አማካሪ፣ የተከበሩ ሁሴን ሱነሞ የስልጤ ዞን ፖለቲካ ዘርፍ ኃላፊ እና የዋና አስተዳዳሪው ተወካይ፣ የተከበራችሁ ከተለያዩ የኢትዮጵያ ክልሎች ከተለያዩ ወረዳዎች ከተለያዩ ከተማዎች የመጣችሁ የዚህ ያልከሶ ሀሪማ የመውሊድ ቀን በመገኘታችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ እላለሁ። አልከሶ ሀሪማ ስንመጣኛ በጣም ብዙ ነገር ነው ደስ የሚለን። ያው ተተኪም ትውልድ ስለሆን ያለውን ባህል ታሪክ እና አጠቃላይ የሀሪማውን እንቅስቃሴ በጥልቀት መረዳትና ስለዛ መጽሐፍ ከኛ ብዙ ይጠበቃል። ያ ቢሆንም አልከሴ ያስተማሩን በጣም ብዙ ነገሮች አሉ። ቅድም ከሊፋው ብዙ ነገሮች የገለጹ ቢሆንም እኛም እዚህ ከመጣን የተወሰነ ነገሮች ማለት ስላለብን ከተረዳነው ካየነው የአልከሴ ሀሪማ እና አልከሴ ራሳቸው ለስልጤ ሕዝብ ብዙ ነገሮችን እንዳስተማሩ ነው የምንረዳው። አንዱ ከምንረዳው የስልጤን አንድነት ጠብቆ እንዲሄድ ከማድረግ አንጻር ትልቅ አስተዋጽኦ አለው። ይሄ የማይታወቀውን ማህበረሰብ በተለያዩ ቦታዎች ተበታትኖ የነበረው ማህበረሰብ የራሱ መዋቅር ባልነበረው ጊዜ መዋቅር እንዲኖረው አልከስዬን ይህ ሀሪማነቱ ብቻ ሳይሆን የተለያዩ የስልጤ ጎሳዎች በተለያዩ ቦታ ያሉትን በአንድ ተሰብስበው በአንድ ጣራ ሆነው የየራሳቸውን የየቀበሌያቸውን ክፍል እንዲኖራቸው በማድረግ የስልጤን አንድነት እንዲጠናከር ያደረጉ መሻይክ ናቸው። ሁለተኛ የስልጤ ማህበረሰብ የራሱን ባህል ቋንቋን እንዳይረሳ ሁልጊዜም በሀሪማው በተጀመረ ሰዓት በስልጥኛ እንዲያወራ፣ እንዲግባባ፣ እንዲጠናከር ያደረጉ መሻይክ ናቸው። አላሁ አክበር። ሌላው ትልቁ ካልከሴ የምንማረው አሁን የምንለው ዲሞክራሲ ስርዓትን ከዚህ ቀደም ከዛሬ 1119 ዓመት በፊትም አልከሴ ያውቁት ነበር ማለት ይቻላል። ለምን አሁን በሀሪማው ዙሪያ የተለያዩ እምነት ቤቶች የተለያዩ እምነት ተከታዮች መጥተው የሚስተናገዱበት ከለዋዎች የነበሩ ናቸው። ይህም ያሳየው የሃይማኖት እኩልነት የብሔር እኩልነት አሁን የምንለው የዛሬ 119 ዓመትም የአልከሴ የተከበሩት መሆኑንና ለአሁኑ ትውልድ ብዙ የሚያስተምር መልእክት ያስተላለፉ በመሆናቸው ይህን ነገር አጠናክረን የምንቀጥልና በቀጣይ በክልል በቅርስነት እንዲመዘገብ አድርገናል። ከዚህ በኋላ ደግሞ የፌዴራል ቅርስ ጥበቃ ባለስልጣን መጥቶ ከከሊፋ ሸነስረዲን ያው ንግግር አድርገዋል።
ያለው መረጃ ወስዷል። ቀጣይ በዓለም አቀፍ ደረጃ የምናስመዘግብ መሆኑን በዚሁ እንገልጻለን። አመሰግናለሁ። የተከበሩ መሐመድ ሳኒኑ የተከበሩ ሁሴን ሱነሞ የዞኑ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ እዚህ መጥተው ንግግር እንዲያደርጉ በአክብሮት ጋብዛለሁ። አላሁ አክበር ወራህመቱላሂ ወበረካቱ። የአደግነስ ያው ቱለማ ታሪክ ሄሮስ ባለቤት ያው ቢያትፌርም የተከበሩ አበይ ለ119ኛ የመውሊድ በዓል አበይ አንከሴ መውሊድ በአበይ ቦገር የተጀመረ ባይት ከሻው የተከበሩ ሀሊማ ታሊብ ሰይድ ነስረዲን ሰይድ አሽራቅ ክቡር አቶ መሐመድ የክልሉ በዓል ቱሪዝም ቢሮ ምክትል ኃላፊ ክቡር አቶ አብዱልባር ሻፊ የክልሉ በዓል ቱሪዝም ቢሮ ለመጣችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ያው ዛሬው እዚህ ተገኘን ስንል አጋጣሚ ሆኖ የዞናችን ዋና አስተዳዳሪ የፌደራል እንግዳ መጥቶባቸው ይሄን እንግዳ ይዘው ሌላ የሩቅ ወረዳዎች ስለሄዱ ነው እዚህ የተገኙትና ያው ይሄንን ማስተላለፍን ብለው ነው የመጣሁት። እኔ አጋጣሚ ሌላ ስብሰባ ነበር፣ ወቅታዊ አስቸኳይ አጀንዳዎች ነበሩብን። በዛ ላይ ሆኜ ነው እዚህ የመጣሁት። ስለዚህ ያው ይሄን መውሊድ ለማክበር ከተለያዩ ዞኖች፣ ከተለያዩ ወረዳዎች፣ ከተለያዩ አካባቢዎች ይሄን መውሊድ ለመታደም እስካሁን ድረስ እየተመጣበት ያለው ሁኔታ ነው ያለው። ይሄን መውሊድ ሲከበር ያው አልከሴ ቅድም በማሻይኮቻችንም በሀጂ ነስሮም ሲቀርብ እንደነበረው ይሄ መውሊድ ታሪኩን ጠብቆ የስልጤን ያው እንደዚህ ሲባል እንደነበረው መከዞ ከተለያዩ ከአላባ ነው በሰው ኃይል እንግዲህ ዛሬ በሲኖና በተለያየ ነገር ማይቻል በከራማ ነው ወጣ በሚል ነው እዛ ልጅ ሞኝ ጭምር የሚሰማው ማለት ነው። አላሁ አክበር። ይሄ ቀላል ነገር አይደለም። ይሄንን ባህል ይሄንን እሴት ይዞ መቀጠል ያስፈልጋል፣ ማስቀጠል ያስፈልጋል። ስለዚህ ይሄ አሁን ከምንለው የባህል ቅርሶቻችን አሁን ብልጽግና ፓርቲ ጭምር የጨለሙ ነገሮችን አሻራቸው እንዲወጣ ጎልተው እንዲወጣ ቀለም ቀብቶ ታርጎ ለባህሎች ተጠብቀው እንዲቆዩ ነው በሰፊው እየተሰራ ያለውና እነኚህ ትውልድ ለሀገር፣ ትውልድ ለሸገር፣ ትውልድ ለገበታ በሚል ጭምር እየተሰሩ ያሉ ከነኚህ አንዱ ይሄ ተቋም ነውና ይሄንም የመሻይኮቻችን ጭምር አልምተው በስልክ ውቦ ነው የተቆየበት ሁኔታ ነው ያለ። ይሄ በዚህ ብቻ መቀጠል ያለበት አይደለም። በርካታ አባላት ያለው ነው። በዚህ መቀጠል ብቻ ሰው ከዚህ በላይ ሆኖ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ጭምር የሚታወቅ እርስ አድርገነው የሚከበር ባህል አድርገነው እኔ መቀጠል አለብን የሚል ነገር ነውና ያለኝ። ይሄንን ስናከብር አክብረን ብቻ መሄድ መቻል አለብን። የተቸገሩትን ጭምር መርዳትን ከአልከሴ መማር አለብን። የተራብን መቀለብን ከአልከሴ መማር አለብን። ቁርአን መቅራትን ከነሱ መማር አለብን። ሃይማኖትን ማስተማርን ከነሱ መማር አለብን። ስለዚህ ከነሱ የምንወስዳቸው በርካታ እሴቶች አሉ፣ በርካታ በዓሎች አሉና በዓሉ ስናከብር መውሊዱ ስናከብር እነኚህ ነገሮችን ጭምር ወስደን መተግበር መቻል አለብን የሚል ነገር አስተላልፌ የክልሉን ምክትል ቢሮ ኃላፊ ወደዚህ መጥተው መልዕክት እንዲያስተላልፉልኝ አመሰግናለሁ። ወንድሞቼ አሁን ለመግለጽ እንደሞከሩ በለዚህ 119ኛው የአልከስዬ የመውሊድ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። በወገሬ ተጀጁ አላሁ አክበር። የተከበሩ ካሊፋ ሰይድ ነስረዲን፣ የተከበሩ ዶክተር ይርዳው ናስር፣ የተከበሩ የፖለቲካ ዘርፍ ኃላፊ፣ የተከበሩ የክልሉ ባህል ቱሪዝም ቢሮ የቢሮ ኃላፊ አማካሪ፣ የተከበራችሁ የስልጤ ዞን ህዝቦች፣ የተከበራችሁ ከአጎራባች የመጣችሁት፣ የተከበራችሁ ከኢትዮጵያና ከባህር ማዶ የመጣችሁ ክቡራትና ክቡራን፣ አጠቃላይ ለዚህ በዓል በድጋሚ እንኳን በሰላም አደረሳችሁ እላለሁ። አላሁ አክበር። በዚህ ስፍራ ላይ በጣም ሳቢና ማራኪ በቴሌቪዥን ሳይሆን በሬዲዮ ሳይሆን በፌስቡክ ሳይሆን ሰው በእምነቱ በሃይማኖቱ ተጠርተው ተስበው በዚህ አደባባይ ላይ እንዲህ ሞልቶ በተለያዩ እምነት ተከታዮችም ከእስልምና ጋር ወንድማማችነትን አብሮ